እናት እንዳ የቀለዳችሁብኝ ነው። የቀለድን ሳይሆን ሰርተሽ ቤሺ ጉልዲገር ነሽ ጥቅመኛ ነሽ በጣም ልክስክስ ወራዳ የመጣው ነው። ሰላም እንደምንድናችሁ እንደምንከርማችሁልኛል። እኔ ሼባው ነኝ። እንግዲህ ዛሬም ባበደ ቪዲዮ መጥቼላችኋለሁ። አንድ ጎልዲገር ፕራንክ ይዤላችሁ መጥቻለሁ። እንግዲህ ዛሬ የምንሰራው ጎልዲገር ፕራንኩን ከምታውቁት ብዙ ጎልዲገር ፕራንክ ሰርቶላችሁ ከቴዲ ቲዩብ ጋር ነው። እንግዲህ ከቴዲ ቲዩብ ጋር ነው ጎልዲገር ፕራንኩን የምንሰራው። አሪፍ ቪዲዮ ይሆናል ብለን ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንግዲህ እንደባለፈው አንድ ጎልዲገር ፕራንክ ልሰራላችሁ ነው። እንግዲህ እስቲ አንድ ቺክ እዛ ጋር የመጣችሁ ነው። ነጭ ቄት ትመስላለች። እስቲ ምንቅር እያለች ነው። ሰላም ነው ማይ፣ እንዴት ነሽ? ለትንሽ ደቂቃ ልታወሪኝ ፍቃደኛ ነሽ? ዳራች ትንሽ ደቂቃ ነው፣ ቢያንስ 30 ሰከንድ ነው ያልኩት፣ ደቂቃ አይደል። እና የሆነ ስራ ተጠርቼ መጥቼ ነውና ግራ ገብቶኝ ነው መውጫው መግቢያው እና ታሳይኝ ፍቃደኛ ከሆንሽ። የኢትዮጵያዊነት መልካምነት አንዴ ምን ችግር አለ ብትተባበሪኝ? እና የዚህ አስፋልት መውጫውን ፈልጌ ነበርና ሸገር ህንጻይቱ ጋር እንደሆነ እዛ ነበር የመጣሁት ሊፍት ለመስራት ማለት እና ግራ ገባኝ። በጀርባ ነበር ስለነበር የገባሁት መውጫው ምናምን ግራ ገባኝና ሞር ደግሞ ሳይሽ አንቺን ስራው ጠፋብኝና አንቺ የሆነ ደስ ያለሽ በጣም ቆንጆ ነገር ነሽ እና ስራው ቀርቶ ለምን አብረሽኛት አቸኩላለሁ ያልኩት እንዴ? ኖርማል እኮ ነው። ምን ችግር አለ እንዴ? አቸኩላለሁ እኮ ነው ያልኩት። መንገድ አሳይኝ ስላልካ አይቆምኩ። አሁን መንገዱን ብታሳይ ኖሮ ካለሽበት ቦታ ተሰናከ የለ አልተናከኝ ግን አሳይኝ። ምን ችግር አለው? አሁን ኖርማል ነው፣ ፀሐይ ነው ምናምን ነው። አብረሽ ምን ችግር አለ ብትሆኚ? አቸኩላለሁ። እኔም ስራ አለብኝ እኮ። ምን አይነት ስራ አለብሽ? እሺ አብረሽ ምን ችግር አለ? ፍቅረኛ ነሽ? አዎ አለኝ። ስንት አመት ሆነሽ? አመት ከምናምን ነው። ትወጂዋለሽ? እንዴ ያው እወደዋለሁ። የምትሰሪው ብር ለማግኘት ነው አይደል? አዎ። እኔ ብር ልስጥሽና ከኔ ጋር ነሽ? እንዴ እወደዋለሁ። ማሱ? አዎ። እርግጠኛ ነሽ? አዎ። ሴክስ ብናረግስ? እሺ ቆይ ዛሬ ከኔ ጋር ስራውንም ትቼው በጣም ስለደከመኝ አብረን በነ በሽተኛ ነኝ። ፍቅረኛ አለኝ እያልኩ እኮ ነው። ምን ችግር አለው ታዲያ? የተሰረቀ ዕቃ እኮ ይጣፍጣል። ኖርማል እኮ አብረሽኛ አትሆኚ? ታይ ቀረብሽ። እንግዲህ ተመልካቾቼ ተመጣለች ቤት ተስፋ አደርጋለሁ። እንግዲህ ዞራ መጣለች። ጉድ ነው ዛሬ እየመጣች ነው። አሁንም ሴቶች አልተሸረሙ ችግር እያየን ያለነውና ምን ነበር አንቺስ? ስራ ላይ ነበር እኮ ብለሽኝ ሄድሽው። ችግር የለም ደውዬ አስፈቅዳለሁ። ከኔ ጋር ለመዋል ለማደር ፍቃደኛ ነሽ? እሺ ግቢና እናውራ። ቆሚ እንደዚህ እና እንዴት ልትመለሽ ቻልሽ? አሁን ከፍቅረኛዬ ጋር ብዙም አይደለንም እና ማለት ከፍቅረኛዬ ጋር ብዙ አይደለንም ስትይ አልገባኝም። እሱም ስራ እኔም ስራ ስለሆነ ብዙ አንገናኝም እና ለምን ካንተ ጋር ጊዜ እናሳልፍ? አመት ከምናምን ሆናችኋል ከፍቅረኛሽ ጋር? አዎ። በዛ ሰዓት ብዙን ጊዜ አይሰጥሽም ነው ወይስ እንዴት ነው? እንደዚህ እንዴት ያህንን ያህል ጊዜ ልቆይ ይቻላችሁ? ያው አንድ ላይ ስለምንኖር ነው። አንድ ላይ ነው የምኖሩት? ኦኬ። ሴክስ ምናምን ታረጋላችሁ ማለት ነው? አዎ። ግን የሚያል አልፎ አልፎ ነው እንጂ ሁሌ አንድ ላይ አይደለም። ከስንት አንደኛ። ኦኬ። ማለት እሱ ውጭ ያድራል ወይስ ምንድነው? ነው ወይስ አንቺ የማታሰር ያለሽ? ትራምፕነት ውጭ ያድራል። ኦኬ። እና ሴክስ ላይ እንዴት ነው እሱ? ያው ሁሉ ጊዜም ሳይሆን አንዳንዴ ስለሽ እንደምፈልግ ይሆንልሻል? ስለሽ ሴቶች በአብዛኛው ሴክስ ላይ የሚያረካቸውን ወንዶች ነው የሚወዱት ይባላል። ምንም 100% አሪፍ ነው ላንቺ?
አይ 100% ሳይሆን ያው የሱን ስሜት ነው መጀመሪያ የሚያስቀድመው ማለት ነው። እንደዛ። ስለዚህ በአብዛኛው ጊዜ በምታረጉበት ሰዓት አንቺ ብዙም የሱን ደስታ ብቻ ነው። ኦኬ እስቲ መፍትሄ እንፈልግለታለን ለሱ። እና ስራ ምናምን ተማሪ ወይስ ምንድነው? እኔ ሰራተኛ ነኝ። ቢሮ ነው የምትሰሪው? ሰራተኛ ነኝ። ኦኬ አሁን ብር ቢኖርሽ ምን መስራት ታሳባለሽ? ያው የራሴ የሆነ ነገር ለመክፈት ያሰብኩት ማለት የራሴው ነገር ስትይ ገባኝ። ላይክ እንደ ልብስ ቤት ቡቲክ ያሰብኩት። ቡቲክ ኦኬ ቡቲክ ከሆነ ችግር የለም። ጸባይሽ ታይቶ ኖርማል ነው። ደግሞ ቆዳሽ ምናምን ያምራል። የሆነ ስትታይ የሆነ ሴክሲ ነገር ነሽ። በዛ ላይ በጣም ቆንጆ ነሽ። አመሰግናለሁ። እና ለምን ዛሬ ክላስ ይዘን ለምን ፈታ አንልም? ደውዬ ላናግረው ነው። አይመችሽም? መጀመሪያ እሱን ደውዬ ባናግራቸው ይሻላል። እሺ በቃ እንዳልሽ። እሺ ግን ብቻ እንዳየሽ ነው። በቃ አሁን ራሱ ስሜት መቆጣጠር አልቻልኩም። የምር እንደዚህ ተገላልጠሽ ምናምን ሴክስ ካረኩኝ በጣም ቆየ። እና ፍቅረኛ የለም ወይ? ፍቅረኛ የለኝም፣ ሚስትም አላገባውና በስራ ምክንያት ነው ወደ ኢትዮጵያ የመጣሁትና ሌላ ቦታ ነው የምኖረው፣ እዚህ ሀገር አይደለሁም። እና ገና አንቺ እንዳየሽ ነው በቃ ደስ ያልሽኝ። ግን መኪና ውስጥ ስገባ ነው አንቺም የተመለሽው ስራ ምናምን አለኝ ብለሽ? አዎ ያው መኪና ወዳለሁ። መኪና ወዳለሁ። ባልሽ መኪና የለውም? አዎ ሁለታችንም እግረኛ አለ። ስለዚህ አሁን አብረን መሆን እንችላለን ታዲያ? አዎ እንደዛ አሪፍ ጊዜ ማሳለፍ እንችላለን። አብረን ማደር እንችላለን። ዛሬ ደውዬ ላስፈቅደው እንችላለን። እንዴ ዛሬ ብቻ እኮ አይደለም፣ ካሁን በኋላ እኮ ከኔ ጋር እንድትሆኝ ነው የምፈልገው። ሲጀመር እኔ አንድ ላይ ነው የምንኖረው ከሱ ጋር። ያው የሆነ ነገር እነግረውና ኦኬ። አሁን ከኔ ጋር መሆን አፈልጊኝ ወይስ ትፈልጊያለሽ? አይ ነው እፈልጋለሁ። ፍቅረኛሽ የሳመት ከምናን ከሱ ጋር አብራችሁ ናችሁ? እንዴት ማለት? ያው አብዛኛው ጊዜ ቤት አይደለም እኔም ስራ ስለሆንኩ ይሄን ያህል አንድ ላይ መሆን ካቆሙ ቆይተናል። ችግር የለም የሆነ ነገር ብለው እንለያያን ቢያስ። ከንፈርሽ ደግሞ በጣም ነው የሚያምረው። ማታ ደርሶ ይሄንን ገላ ስካየው ቸኩያለሁ በጣም። መምሸት አይቀርም እኮ። እግርሽን ካልተመቸው እግርሽን መስቀል ትችያለሽ ከፈለግሽ ነው ወይስ? ኧረ እንደዚህ ይሻላል። ቆዳሽ ደግሞ በጣም ነው የሚያምረው የምር። አመሰግናለሁ። ያው እንክብካቤ ማድረግ አይቀርም ለቆዳሽ መንከባከብ ስለማይቀር አመሰግናለሁ። ለማንኛውም አይ ምንም ችግር እንግዲህ አሪፍ ነው። ብቻ ቸኩያለሁ ብቻ። ሰላም ነው አባ? እንዴ ነው ፌዳይ? ፒስ ነው አለን። እግዚአብሔር ጠፋሽ እኮ። ምን እባክህ ያው እንዳልኩህ ስራዬን ጀምሬ ምናምን መቼ ነው መተህ የምትመርቅልኝ? አንተም እኮ ከዛው አላጠፋ መደወል አቆንክ። ምን አባቴ እንደው እዳ ያለበት ሰው እኮ። አይ ኖርማል ነው እኮ ስራ ከጀመርክ ትከፍላለህ ቀስ እያልክ። ዋናው ያንተ መለወጥ ነው የሚፈልገው። ልክ ነው እየሰራው ነው። መተህ መቼ እንደምትመርቅልኝ እንደው ውለታህን መቼ እንደምከፍል። ኤኒዌይስ ዛሬ እንግዲህ ከሷ ጋር ነኝ። ዛሬ አልችልም ወይ ነገ ምናምን ደውልልኝ እስቲ ቆይ። እሺ ስልኬ አለካ? አዎ ደውልልኝና ችግር የለም። ወይ እሷም ካሁን በኋላ ፍቅረኛ ነች። ኦኬ አዲስ ይዘህ ነው? ገና ዛሬ ነው የተዋወቅነውና አሪፍ እቃ ነው። ቆንጆ ነው። ያው እንግዲህ ካሁን በኋላ እንግዲህ ከሷ ጋር ነኝ። ያው እንግዲህ ሙሉ ንብረት እንግዲህ እሷ ነች ወራሽ እኔ ከሌለው። እሱ ማደል ነው እኮ መታደል ነው። እንኳን ደስ አለሽ እና አመሰግናለሁ። እንኳን ደስ አለሽ። ዛሬ ነው የምታውቂው? ዛሬ ጥሩ ነው። ጥሩ ሰው ነው ሰውዬው። ፍቅር ባጋጣሚ ይባል የለ ነው ደግሞ። በጣም ጥሩ ሰው ነው። እና በቃ አትሄዱኝ አትጥፊ። እሺ አለው እዚሁ ነሻ? እዚሁ ጋር ነኝ። ወይ በቃ ስንጨርስ እንገናኛለን። እሺ በቃ ፒስ። እሺ በጣም ጥሩ ሰው ነው። ያው የተቸገረ ሰው መርዳት ያው ባህላችን ነው። ዛሬ አሁን ክላስ እንያዝና እንሂድ። እሺ እንችላለን። እሺ ስጦታ አለኝ። እሺ ላንቺ እንውረድና ቆይ እንግዲህ ተመልካቾች ቪዲዮን ያያችሁትን ይመስል ነበር። በነጻ ሻወር ራሱ ስዳኛለች። እንግዲህ እያያችሁት ነው። ቴዲ ራሱ ተጥሎኝ ነው። አዝገራሚ ነው። እኔ እንደዚህ አይነት ነገር አጋጥሞኝ ከአንጎሊ ጋር አይተንም አናቅም፣ አጋጥሞንም አያውቅም። ብቻ
ሰውት በዚህ ብርድ ታውት እስቲ በስጦታው በጣም ተደስታ ላይ ነስነሳበት ነው ሄደችው ሼባው አልቻልኩም እስካሁን ብርዱ እያንቀጠቀጠኝ ነው እንግዲህ እንደዚህ ከሆነ ጎልዲገር እንደግመዋለን እንዲደገም እንፈልጋለን እንግዲህ ተመልካቾቼ ያላችሁን አስተያየት ኮሜንት ላይ አስቀምጡልን ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ለዚህ ቪዲዮ እንግዲህ ቴዳ ተባብራናለች ለቴዳ ክብር ምስጋና ድረሳት የሳምንት ሰው ይበለን ባይ